الرجيم. بسم الله الرحمن الرحيم. ألف لام ميم. تلك آيات الكتاب الحكيم، هدى ورحمة للمحسنين الذين يقيمون الصلاة ويؤتون الزكاة وهم بالآخرة هم يوقنون. أولئك على هدى من ربهم وأولئك هم المفلحون. ومن الناس من يشتري لهو الحديث ليضل عن سبيل الله بغير علم ويتخذها هزوا. أولئك لهم عذاب مهين. وإذا تتلى عليه آياتنا ولى مستكبرا كأن لم يسمعها كأن في أذنيه وقرا فبشره بعذاب أليم. إن الذين آمنوا وعملوا الصالحات لهم جنات النعيم خالدين فيها وعد الله حقا وهو العزيز الحكيم. خلق السماوات بغير عمد ترونها وألقى في الأرض رواسي أن تميد بكم وبث فيها من كل دابة وأنزلنا من السماء ماء فأنبتنا فيها من كل زوج كريم. هذا خلق الله فأروني ماذا خلق الذين من دونه بل الظالمون في ضلال مبين. ولقد آتينا لقمان الحكمة أن اشكر لله ومن يشكر فإنما يشكر لنفسه ومن كفر فإن الله غني حميد. وإذ قال لقمان لابنه وهو يعظه يا بني لا تشرك بالله إن الشرك لظلم عظيم. ووصينا الإنسان بوالديه حملته أمه وهنا على وهن وفصاله في عامين أن اشكر لي ولوالديك إلي المصير. وإن جاهداك على أن تشرك بي ما ليس لك به علم فلا تطعهما وصاحبهما في الدنيا معروفا واتبع سبيل من أناب إلي ثم إلي مرجعكم فأنبئكم بما كنتم تعملون. يا بني إنها إن تك مثقال حبة من خردل فتكن في صخرة أو في السماوات أو في الأرض يأت بها الله إن الله لطيف خبير. يا بني أقم الصلاة وأمر بالمعروف وانه عن المنكر واصبر على ما أصابك إن ذلك من عزم الأمور. ولا تصعر خدك للناس
الناس ولا تمش في الأرض مرحا إن الله لا يحب كل مختال فخور ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ ቤተሰብ፣ እንዴት ናችሁ? ሰላም ናችሁ? እንዴት አደራችሁ? አደረፋችሁ? ሁሉ ሰላም ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ዛሬ ደግሞ ደስ ብሎኛል አልሐምዱሊላህ ረብል ዓለሚን፣ ደስ ብሎኛል አልሐምዱሊላህ ማለት ነው። እንግዲህ መስጊዴ በዚህ ሁኔታ ላይ ደርሶልኛል አልሐምዱሊላህ ረብል ዓለሚን። በጣም ተጨንቄ አስቤ ነበረ። ሁልጊዜ ፈጣሪን ለምነው ነበር፣ ያ ረቢ አንተ አስደስተኝ እያልኩ ማለት ነው። እና መስጊዱ ብቻ ቆሞ ውሃ ሊገባበት ነው ሊዛመምብን ነው ሲሉ አባቶች በጣም ተጨንቄ ነበር ማለት ነው። እና አልሐምዱሊላህ ረብል ዓለሚን እንግዲህ እዚህ ላይ ሁላችሁ ማሻራችሁን የጣላችሁ እህቶቼ ወንድሞቼ በዚህ ሁኔታ ላይ አድርሰነዋል ማለት ነው። እባካችሁ አሁንም ቢሆን ገና ብዙ ነገር ይቀርባል። በቻላችሁት አቅም ሸር ዲዩት እያደረጋችሁ ለብዙ ሰው ተደራሽ እንዲደርስ አድርጉልኝ። እንዲያው በአላህ ይዣችኋለሁ በፈጣሪ መቼም እኔ በአላህ የምላችሁ ለአላህም ቤት ነው እንጂ ለዝም ብዬ ለትርኩስኩሱ በአላህ አልላችሁም። እኔ በአላህ ብዬ የምለምነው የአላህም ቤት ነው። የአላህን ቤት ለመስራት አላህ ቤት ላይ ለመተባበር የአላህን ቤት ለመስራት አሻራችንን መጣል አለብን ማለት ነው። እንግዲህ እስከዛሬ እዚች በረንዳ ላይ ነበረ በእንደዚህ በኬሻ ወጥረው ነበረ ቂራስ ሲቀሩ የነበሩት ወንድሞቻችን እንዲሁም አባቶቻችን ደግሞ እዚች ቦታ ላይ ነበረ ሶላት ሲሰግዱ የነበረው ማለት ነው። አሁን ከዚህ ተኬንዲያ ደግሞ አውጥተናቸዋል አልሐምዱሊላህ። ይህን የመሰለ መስጊድ ተሰርቶላቸዋል። ምንጣፍን መቻል የምትፈልጉ ምንጣፉን እኔ አነጥፍላችኋለሁ ለምትሉ እህቶች ወንድሞች 11 በ9 ነው ስፋቱና ትልቅነቱ ማለት ነው። እባካችሁ ሁላችሁም በቻላችሁ ታቅም ሸር ዲዩት እያደረጋችሁ ለብዙ ሰው ተደራሽ አድርጉልኝ። እንዲሁም ደግሞ እዚህ መስጊድ ላይ አሻራችሁን መጣል የምትፈልጉ መነየት የምትፈልጉ እህቶቼ ወንድሞቼ ከቲክቶክ ፕሮፋይል ያጠገብ አካውንት አለላችሁ፣ በዛ መነየት ትችላላችሁ። እንዲሁም ደግሞ ባለፈው 15 ልጆች ቃል የገባችሁልኝ ልጆች አላችሁ። ከ15ቱ ልጆች ብር ያስገባችሁልኝ 3 ልጆች ብቻ ናችሁ እህቶቼ ወንድሞቼ። የተነየተ ነገር የኔ የናንተ አይደለም። ለመስጊድ የተነየተ ለመስጊድ ነው የሚወጣው። ለየቲሞች የተነየተ ለየቲሞች፣ ለቁርአን የተነየተ ለቁርአን ነው። ያ እንግዲህ ንያ ተነይቷል ከየኛ አይደለም። ስለዚህ ቃል በገባን መሰረቱ ደግሞ ቃል በገባን ሰዓት ቃል ኪዳናችንን መሙላት አለብን። አንድ ሙስሊም ቃል ገብቶ ቃል ከገባ በኋላ ቃሉን የማይፈጽም ከሆነ ከሙናፊቆች አይተናነስም ብለዋል ውዱ ነብያችን ሰለላሁ ዐለይሂ ወሰለም። አላህ ሱብሃነሁ ወተዓላ ከእንደዚህ አይነት ነገር ይጠብቀን። እህቶቼ ወንድሞቼ ሼር ዲዩት በማድረግ ባካችሁ እንዲሁም ደግሞ እጆቻችሁን ዘርጉልኝ እባካችሁ። እጆቻችሁንም አውሱ ሸር ማድረግ እንዲሁም ደግሞ በቻላችሁት አቅም ለብዙ ሰው ተደራሽ እንዲሆን አድርጉልኝ። እዚህ ቦታ ላይ ነበር ሶላት ሲሰግዱ የነበሩት፣ እዚህ ላይ ነበሩ 75 ደረሶች እየቀሩ ያሉት አሁንም ቢሆን ማለት ነው። እባካችሁ በዚህ ሁኔታ ስለደረሰልኝ በጣም ደስ ብሎኛል። አይዞሽ እያላችሁም ለምታበረታቱኝ ውድ ወንድሞቼ እህቶቼ አላህ ከእናንተ ጋር ይሁን። አላህ ያበሽራችሁ። የሚሰግዱበትን ቦታ ማየት ትችላላችሁ። እንግዲህ እባካችሁ ይህንን አይታችሁ አይዝም ትላላችሁ ብዬ አላስብም። 10ም 5ም ብለን ተባብረን እባካችሁ ይሄንን መስጊድ ሊሾ እናስደርግላቸውና ደግሞ ኢንሻአላህ በሩን እኔ ለበር አልጠይቃችሁም ሊሾ ነው ማለት ነው። ኢንሻአላህ ባላ ፍቃድ ሁላችሁም በቻላችሁት አቅም እርዱኝ፣ አግዙን ማለት ነው። እንተጋገዝ። ከተጋገዝን አንድ ከሆን ማንም ሰው አይደፍረንም፣ ማንም ሰው አይነካንም። ለእስልምናችን ተግተን እንስራ፣ ኢልሞችን እናስፋፋ፣ መስጊዶችን በየትኛውም ቦታ ላይ መስጊዶችን እንስራ። ኸይር ስራ ለመስራት ወደ ኋላ አንበል፣ ወደፊት እንጂ ወደ ኋላ እንመለስ። ኸይር ስራ የመጣውን በላይ ይመልሳል፣ ወንጀላችንን ያብስልናል። እና ሁላችሁም ሸር ዲዩት በማድረግ እባካችሁ ተባበሩኝ። ወዳችኋለሁ።